ሄሉ ዛሬ ኮስሞቲክስ ገብተሻል ባክሽ? ምን ኮስሞቲክስ ላይ ነሽ ዛሬ? ምንድን ነው የሚባለው? በዚህ ሀገር ነው ኮስሞቲክስ ምንድን ነው የሚባለው? የሜካፕ ምናምን የሚሰራበት ቦታ ተሰርተሻል ነው? ሜካፕ ነው እየተሰራሽ ነው እንጂ ከፍተሽ መች ተሰራው? ያው እያረግሻ እንዴ? እኮ እንትን ነው ኮስሞቲክስ እኮ አይደለም፣ ሻዶ ነው። አይ ሻዶ ነው። ፋራ ነን እንዴ? ኮስሞቲክስ አታውቅም? ፋራማ ፋራ ነኝ እኔ። አራዳ በሆንማ አውቅ ነበር። አይ ጃፒ ፋራው፣ ጃፒ ፋራው ባታውቂው ነው እንጂ የድሮ ስሜ እኮ ፋራው ነበር። አሁን አስቀይሬ ነው እኮ ቲክታክ ላይ ስመጣ። ኧረ እባክህ ስምን መላክ ያወጣዋል። አሁን ምንድነው ስለ ጡት ስታወሪ ሰምቼሽ እኮ ነው የገባሁትኝ። ጡትሽ አለ ጡትሽ የላም ነው የሰው አለ። የዘር ግንዱ ከላም ነው የሚመዘዘው ከሰው አለኝ። ከዛ እኔ ደግሞ እናትም ላም ናት አልኩት አይደለ? እንደዛ ከሆነ ስማ፣ አሁን ወንዶች ማለት ነው አሁን በእኛ በሴቶች ባለን ነገር ሊያሸማቀቁን ሳስቡ ልክ ነው ብለህ ታስባለህ? እኔ ሰው በተፈጥሮ አላሾፍም። እኔ የማሾፈው በምንድን ነው? ተፈጥሮውን ክዶ ገባሽ? የሆነ የማይባል አልባሌ ሱስ ውስጥ ገብቶ የፈራረሰ ፊት ይዘው ሲመጡ እናሾፋለን እንጂ በተፈጥሮ አላሾፍም። ተፈጥሮን ተቃወምክ ማለት እኮ ፈጣሪን ተቃወምክ ማለት ነው። ምንድን አንቺ የሚያስጠላ ነገር አለሽ እያሉሽ ነው ወይስ ምንድን ነው? አይደለም ሁሌ ጡቴ ይገርማቸዋል። ለመሰለሽ አሁን ኢትዮጵያ ውስጥ ረሃብ ስለገባ ይህን የሚያክል ጡት እያላቸው ሴቶች እንዴት ይራባሉ? ሌሎቹ ነው ፍቅር የለም። ፍቅር ቢኖር እንደው እኛ ያለን አንድ ስንት ሰው በረሃብ ይሞት ነበር። አሁን እኔ ፍቅር ብትሰጡኝ፣ እናንተ ፍቅር ብትሰጡኝ፣ ብትንከባከቡኝ ማለት ነው እንዲህ እያለኩ በሃይላንድ አላከፋፍላችሁም ነበር? ብትንከባከቡኝ እያለን አልተንከባከባችሁም፣ ፍቅር አልሰጣችሁኝም። ሰው ለምንድን ነው ከኔ የምጠብቁት እንደዚህ አይነት ነገር? ላሟ ራሱ እኮ ተመግባ ነው የምትታለው። መግቡኝ እያልኩ ነው። ስጡኝ ስጡኝ፣ እሰጣችኋለሁ። እንችንካ ማለት ነው። ወደፊት የምትመጪው ታዲያ ወደኋላ ተደገፊ እስኪ። ሀይ ከፈለጉት እንግዲህ እህት ነኝ ላሻፍ ዳርፍ ቁጭ በል። እኔ እኮ አይደለ ለህዝቡ ነው እንጂ ታዲያ የጠየቅሻቸው አይደል እንዴ? ስጦታ እኔ ብቻ ነኝ እንዴ እንደዚህ የምለብሰው? ሰው ሁሉ እስከዛ እንዴ ተገልጦ የሚገባው? ምን ሆናችሁ ነው? ነው ሁሌ እስከዚህ ስለምለብስ በዛ ለምዶባችሁ ነው መሰለኝ። አዲስ ሰው ሆናችሁብኝ እኮ። አንቺ የስራ ልብስሽን እኮ አይተው ነው ኢትዮ ልልበሰው ጋር ሲቲውን ልልበት የስራ ልብስሽ ረሃ እኮ ነው እሱ። ሙሉ ጣል አድርጊውና ሙሉ ነሸመን ማና እለብሳለሁ። ቆይ አሁን የስራ ሰዓትሽን እንዳንይዝብሽ ከማን ጋር ነው የምትፋለሚው ዛሬ? እኔ ዛሬ ከራሴ ጋር ነው የምፋለመው። ብቻዬን ነው የምፋለመው። ጌመሮች ቀናተኛ ሆኑ። ጃፒ ሲሰጠኝ አይወዱ ይውል። ዛሬ እኔ ጋር ተጫውተው ማለት ነው ለእኔ በጣም የተሰጠ ከሆነ ኔክስት ዴይ ከእኔ ጋር ይጫወቱ። ማኖር ነው እንዴ? እግዚአብሔርን አይ ማኖር ነውር ነው። እንደዛ ሳይሆን ዛሬ ከተሰጠሽ ለአንቺ ነገር ደግሞ ለእነሱ ይዘንባል። ኧረ ምቀኛ ናቸው፣ ከባድ ሰው ናቸው። እንደዛ አያስቡ። ለምን እኩል ከኛ አልተሰጠንም ነው? እኔ ደግሞ አልኩ እድል ሆኖ በገባውበት በሙሉ መግረፍ ነው አልኩ። መግረፍ ነው። ማንም ጋር ብጫወት አሸናፊ ነኝ። ባሸነፍኳቸው ቁጥር ከኔ ነው የሚርቁት። ግን ስትገረፊ ነፍ ጊዜ እኮ አይተንሻል። ትቀጫለሽ፣ ስትሰቃይ እቀጣለሁ። ምክንያቱም እኔ ሳሸነፍ መቅጣት ስለምፈልግ። እነሱ ግን 10 ጌም ቀጥቅጠውኝ ልክ እኔ አንድ ማሸነፍ ስጀምር ኢነርጃቸው ይጠፋል። ከቆሙበት ይቀመጣሉ፣ ይነጫነጫሉ፣ አብደው ይወጣሉ። ማርያምን እኔ እኮ 100 ጌም ብቀጣ እኮ ነጫነጭ። ከሞጣ ጋር የተጫወትሽ ነበር? ሞጣማ ገብቼ ትደግፊያለሽ አስደግፊም አለኝ። እኔ እኮ በሰላም ልጮት እኮ ነው የገባሁት ሞጣ ጋር። ሞጣን ምኑን ወድቆበት ነው? እቃውን ነው የምትደግፊለት? ምንድን ነው የምትደግፊው? ባለጊነ እንደው ልደግፍ ብልስ መች ይችላልው? ምን ነው ያለ ግልገል ቁምጣ ያደገ ከሆነ ችግር ነው። አንተ ጎቴ
ጋር እንዳታገናኝ። እሱ ነበር የቀረኝ፣ እሱ ጋር ደግሞ እንዳታገናኝ። እኔ በሰላም በፍቅር በአንድነት ነው መኖር የምፈልገው። ምኑ ነው ደግፍ የሚልሽ ታዲያ? ገባው ሀገር ሰላም ብዬ ገባው። ትደግፊያለሽ አትደግፊም አለኝ። እኔ ኑሮ የምደግፍ ያቃተኝ ሴትዮ ምኑ ነው የምደግፈው? ምኑ ነው ሞጣ አልኩት። ከዛ ሀለ መሰረት ምናምን ብሎ ስንት ሲል መመልስ የለም አልኩት። ሲጀምር ድሮ ራሱ ተማሪ ያለናል መመልስ የለም እኮ አለ ምርጫ ውስጥ አለ የለም አለ አለ። እኔ እንደዛ ብያለሁ። መመልስ የለምን ስመርጥልህ መልስ አለው እንጂ የምን መልስ የለም። ኧረ ተው በህግ አምላክ ዘራፍ። ኧረ ተው እባክህ ተው። ኧረ አልሰማሽም በል ብዬ ፎከክ ብዬ ወጣው እልሃለሁ። ሀገር ሰላም ብዬ ገብቼ ነበር ወጣው። እና አሁን ወጥተሽ ታዲያ ጃፒ ስማ እስኪ ጃፒ listen to me. Okay. Listen to me. Go ahead. አንተ ጀርመን አይደል ግን የምትኖረው? ጀርመን ሀገር ነው የምትኖረው? ጎሄድን ኬት ነው ያወካት? እነ ሆድዬን ያስተማሩ ጎሄድ የምትኖረው እንግሊዝኛ ሆዴ ቀጠሮ ጌም አለው። ሆዴ ኮሜንት ስራ ያለው አንዳንዴ በማስቆ ይሳቃዋለሁ። ኮሜንት ላይ ማለት ምን እብድ ነው ላለው አንዳንዴ ሲሪየስ ይወራ ሲስቃዋለሁ ኮሜንት ላይ አፈር ልብላ። ሆዴና ሀጂ ነው የቀጠሮ ጌም ያላቸው። መቼ ነው እንጃ የቀጠሮ ጌም ያላቸው አሉ። እና ታዲያ ለዛ ቀጠረሽ ሆዴ? አዎ ለማን ነው ሼር የምታደርገው? ለአራት ሰው ሼር አድርጋል እንኳን እግዚአብሔርን ለ6 ሰው ሼር ለማን ሼር የምታደርገው? ቀጥ ምንድን ነው ታዲያ የተፈጠረው? ኦኬ ምንድን ነው እዚህ ጋር ኤልሻዳይ ይላሉ። ምን እንደሆናቸው እና አሁን ከሆዴና ከሀጂ ማን ደጋፊ ያለው? ይሄን ብቻ መልስልኝ። እኔ እንደሚመስለኝ ከሆነ ሆዴ የሚኖረው ይመስለኛል። ለምን? የሀጂ የተሰራ ነው ብዙ ጊዜ የተሰራ ሰው። የሆዴን ደግሞ ጠይቀዋ እኔ አላየሁም። ሀጂ ተሰርቻለሁ ስላለ አንተ እኮ ነው የመሰከርከው እኮ የሀጂ የተሰራ ነው። ሚዲያ ላይ ተሰርቷል። የሆዴ ኦሪጂናል ነው። እሱን እናንተ ሴቶች ጠይቁ። ታዲያ ቆይ የምንሽር ጌም ነው የሚጫወቱት ወይስ ኖርማል እንደኛ አይነት እንደምንጫወተው ጌም ኖ? መጨረሻ የምንሽር ጦርነት ነው እንዴ ሆዴ የያዛችሁት? የተሸነፈ ያሳያል። ቆይ ጌሙ በምንሽር ስሚ የተሸነፈ ያሳያል። ጦርና ጋሻ ይዘው ምንሽራቸውን አጥተው የሚተኳኩሱ ይመስለኛል። ምንድነው ቆይ ጌማችሁ ምንድነው? ምን መሰረት የጌሙ ውል እኔ ውሉ ላይ አንብቤያለሁ። ሙሉ ውል ተዋውለው እኮ ነው በስራ ወረቀት ተጽፎ ምናምን። የምን ውል? ውል ነው ተዋውለው ጌሙን ሲሸናነፉ ገባሽ መከባበር አለባቸው። ሆዴ የእኔ የፋብሪካ ነው ብሏል፣ ያኛው ደግሞ የእኔ የተሰራ ነው እና አንድ ቀበሮ ትመጣለች፣ ሁለቱም ይለበልባሉ። አሁን ሆዴን ግን አሁን እንደው ከዚህ ጌም ማን ያሸንፋል ብትለኝ እንየው ደህና ነህ ወንድሜ፣ ከዚህ ጌም ማን ያሸንፋል ብለህ ብትጠይቀኝ እንደ ሄለን እንደ አንድ ጌመር አስተያየት ሰጪ ለራሴ ያልሆንም እንጂ ለሰው ይታየኛል እንትና የሚያሸንፍ ይመስለኛል። ሆዴ ማነው ነው ያን ማነው አምጣው ስሙ ሀጂ። ለምን ነው የሚያሸንፈው? ቆንጆ ጥያቄ ነው። ልክ በባለፈው ጌም እንደጀመረ አልኩ የማይታወቁ አካውንቶች አንበሳ ዩኒቨርስ አይተካል ሲሰጥ የነበረውን ጊፍት ሆዴን አስገቢው እስኪ ሆዴን አስገቢው። ቆይ አይ እኔ ጂጂ ጋር መነካከት አልፈልግም። እኔ ወንድም ተወኝ። እኔ በሰላም ምኖር ሴትዮ ነኝ። የት ቦታ እንዳይጫወት ተብሏል እንዴ? እንዳይገባ እኔ ግን ሆዴ ማለት ነው የሆነች ዱባይ የምትኖር ልጅ ገርፍሬንዴ ነች ብሎ እያስተዋወቀ ነቻ ገርፍሬንዱ ለበለጠ መራየት ስለ እኔ እንዳታወራ ብሎኛል። ተጣልተናል። ገባሽ? ባለፈው ተጣልተን ገርፍሬንድ ከሆነች እንዴት ገርፍሬንድ ሆነ? ዛሬ ድጋሚ ተጣልተናል። ገባሽ? በእሷ ምክንያት ገርፍሬንድ ከሆነች እኔ ሊገርመኝ ነው። ሆዴ ምኑን ነው የምታስነካቸው? የኔ ጌታ ምን እየቀባሃቸው ነው? ምንድን ነው የሱዳን ነው ቂጣቸውን የምትቀባቸው? ከየት ነው የምታመጣው? ማለት ምንድን ነው? አሁን ያቺ ልጅ ጌመር ነች። አንበሳ ወይስ ይቅርብኝ። አንቺ ምን ሆነች ነው? ምንም ችግር የለም። እንትና እኮ ጂጃ ምናበታለች። ከማንም ጋር መጫወት ትችላለህ ብላለች።
አልሰማሽም እንዴ? ባለፈው አንቺንም ልሞክር ግደለኝ። በስመ አብ ኤደን ወርቅዬ እንዴት ነሽ? ደህና ነሽ ወይ? ሀጂ ያሸንፋል አልሽ ጌሙ ላይ ሀጂ ያሸንፋል። አይ ሀጂ እኔ እንጃ እኔ ያሸንፋለሁ ብለህ ጠይቀኝ። ለምን ባይ አዳ ያሸንፋለሁ ብዬ ነው እንትን ያልኩት። አይ አንተ ላይክ የመሰለኝ ነው ሜቢ ልታሸንፍ ትችላለህ፣ ግን ሀጂ ያሸንፋል። ማን ነው በቃ ነው ጨዋታው ያለው? ግን ማን ነው ግን? ጃፒ ነው ያለው። በምንሽር ነው ጨዋታው አለ። ኦሪጂናል እና ፌክ በሚል አጀንዳ ተነስቶ ነው አሉ ጌማችሁ። ያ ፋየር ያ ግቡ እየጠበኳችሁ። ጃፒ መጀመሪያ ይቅርታ ጠይቀኝ። እኔና ጃፒ ወላ አብረን ቁጭ ብለን ማውራት ካለብን ይቅርታ ጠይቀኝ። ጃፒ እኔን ይቅርታ መጠየቅ አለብህ። አሶቹ በቃ አሶቹ ሌላ ቀን ኦኬ። ምን የይቅርታ መድረክ ያዘጋጀው መሰልኳችሁ? የሀገር ጎረምሳ መሰልኳችሁ ወይ? ስራ አልሰራ እኮ ነው የምገባው። ይታውቃለሁ እኔ ወንድም ድፍረት ይቅርታ አስጠይቅም ይታውቃለሁ። ሰላም ስሚ፣ በጣም ጥጋብሽ እዚህ ጋር ደርሷል ታውቂያለሽ። እናስተካክላት እንዴ? ዛሬ ደግሞ ሴክሲ ሌዲ ሆናለች። አምሮባት በመጀመሪያ አምሮብሻል። ከዛ ሁለተኛ ትላንት ስጠፊ እኛ አሳስቡ ምንም ብትሆን እኮ እህታችን ነች። ክፉ ደግ አብረን አሳልፈን ከሀገር ስትወጣ እኔ 4 ብር እሱ 6 ብር አዋተን ሌላ ልከን የዛሬን አትዩ። እንደዚህ አመዳም ነበር ቮይስ ልከልሽ አይተሽ ማትመልሽ። እስኪ ሙዚቃ ክፈቱና አንዴ እንጨፍር። እስኪ አንዴ ክፈቱ። ስፒከሩ የለም። ስፒከሩን አምጣው። እስኪ አምጣው ስፒከሩን። ልከልሽ ስጠፊ ምን ሆና ነው? ችግር የለውም ስፒከር አለ አይደለ? ችግር የለውም። ልየው ክፈቱበት ነው ያልኳችሁ። ሌላ ምን አልኩ? ዘፈንከኛ ነው ግን ባንቺ አይደለም። ሁሉ ነገር እኔ ነኝ ብላችሁ እኔ ምን ኦሆ አምላኬ ሆይ እናንተ ዛሬ ልክሽ ነው የምናስገባሽ። ቅጥቅጥ ነው የምናደርግሽ። ሙሉ ሰራዊታችንን ይዘን መተናል። ተረጋጉ። አንድ ሰው ነው የሚቀጣት። እኔ ነኝ መቀጣት እየተባባሉ ነው። አንድ ሰው በቂ ነው። ኦኬ ክፈቱ እስኪ